ሰላም ሰላም ውድ የሃላ ቤተሰቦች እና የዩቲዩብ ተከታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ላይ የምናየው ወይም ደግሞ የማሳያችሁ ብዙ ጊዜ በሰዎች ስራ በሚሰሩበት ወይም ደግሞ ኋላ ላይ ምዝገባ በሚፈጽሙበት ሰዓት እየተፈጠሩ ያሉት ችግሮች ወይም ደግሞ ሰዎች እየተቸገሩባቸው ያሉ ችግሮች እኔም እንደ ጀማሪነቴ በጣም ተቸግሬበት የነበረ አሁን ግን አስተካክዬ እየሰራሁበት ያለ አንድ የሚገርም ሲስተም አለ ማለት ነው። እዚህ ስራ ላይ ስትሰሩ ወይም ደግሞ ምዝገባ በምታከናውኑበት ሰዓት በተለይ መዝጋቢና ጀማሪ የሆናችሁ ሰዎች በደንብ ጥንቃቄ ልታደርጉ የሚገባ የመዘገባችሁት ሰው በአጋጣሚ አየር ላይ ይጠለፋል። አየር ላይ በሚጠለፍበት ሰዓት እንዴት ነው የኛ መሆኑን የምናረጋግጠው? ወይም ደግሞ ሰው ወደ ሌላ ቦታ ሳይሄድ ወደ እኛ እንዲመጣ የምናደርግበት ሜካኒዝም ምን ይመስላል የሚለውን እናያለን ማለት ነው። በዚህ ሰዓት የሚፈጠሩ ነገሮችን እንዳይፈጠር ወይም ደግሞ ወደ ሌላ እንዳይወሰድ ለማድረግ መጀመሪያ አንድ ሰው ስናስመዘግበው ምን ማድረግ መቻል አለብን? ያ የሚመዘገበው ሰው አሻራ ከመስጠቱ በፊት ቼክ ማድረግ አለብን። ምኑ ዩዘር አይዲው ወይም ደግሞ አይዲው ወደ እኛ መጥቷል የሚለውን ወይም ደግሞ ከእኛ ስር ነው ወይ የሚለውን ወይም ደግሞ ከምናስመዘግበው ሰው ስር ነው ወይ የሚለውን ቼክ ማድረግ መቻል አለብን። አሻራ ከሰጠን በኋላ ቀጥታ ወደ ቻት ቮይስ ስለሚያስገባው ቻት ቮይስ ከገባ በኋላ ሌሎች ሰዎች ይወስዱትና ምን ያደርጉታል? አግሪ በለን አብረን እንስራ እንኳን ደህና መጣህ ምናምን ይሉትና እዛ ላይ የሚሰሩ ሰዎች ደግሞ የሚመዘግቡ ሰዎች አዲስ ስለሆኑ እንኳን ደህና መጣህ ምናምን አግሪ በል የሚል ቴክስት ሲደርሳቸው የአፕሊኬሽኑ ወይም ደግሞ የካምፓኒው ይመስላቸውና አግሪ ይላሉ ወይም ደግሞ እንኳን ደህና ቆያችሁ ብለው አግሪ ኮንቨርሴሽን በመፍጠር ወደማይፈልጉት ወደማያውቁት ሰው ይሄዳሉ። ወደማያውቁት ሰው ከሄዱ ደግሞ የመታገዝ ሰርቬይ መደረግ ቲም የመገንባት እድላቸው ዝቅተኛ ይሆንባቸዋል ማለት ነው። ያ ነገር ከመፈጠሩ በፊት እዚህ ጋር እንደምትመለከቱት ሙቭመንት አለ፣ ሩም አለ፣ ሜሴጅ አለ፣ ሚያላ የምትመለከቱት ሴቲንግ ወይም ደግሞ አፕሊኬሽኑ ላይ ማለት ነው። ከዚህ አፕሊኬሽኑ ላይ በቀኝ በኩል ስትመለከቱ የምትላለች ማለት ነው። አሁን እዚህ ጋር የምትለዋን ስትጫኗት ሰውየው እናንተ ጋር መሆን አለመሆኑ መጀመሪያ አሻራ ቀጥታ አፕሊኬሽን እንዳወረደ አሻራ ከመስጠቱ በፊት ቼክ የምታደርጉበት መንገድ ነው። የት ጋር ትሄዳላችሁ? ኤጀንሲ የሚለውን ትጫናላችሁ ማለት ነው። ኤጀንሲ የሚለውን ስትጫኑ ሰውየው ምን ይመጣል? እዚህ ጋር እንደምታዩት ኦልሬዲ ይመጣል ማለት ነው። እዚህ ጋር ለምሳሌ እኔ ጋር ሆስት ነምበር አለ፣ ሰብ ኤጀንሲ አለ፣ ላይ ሰብ ኤጀንሲ ሆስት ፖይንት አለ፣ ሰብ ኤጀንሲ ሆስት ፖይንት የሚባል አለ። እሱኛው ሌላ ነው። ታችኛው ግን ሆስት ነምበር አለ። ሆስት ነምበር ላይ ትገቡና ስትጫኑት ማን አለ? ናትናኤል የሚባል አለ፣ ሄለን የምትባላለች፣ ቃል ኪዳን አለ። የራሴን እንደ ሆስት ነምበር ስለሚያስቀምጥልኝ ነው ማለት ነው። እዚህ ጋር ሰውየው የምትፈልጉት ሰው ከሌለ ምንድን ታደርጋላችሁ ከተባለ እዚህ ጋር ካለ አለ ነው። እዚህ ጋር ከሌለ ግን እንደገና ባክ ትሉና ትመለሱና ኢንቫይት ሆስት የሚለው ጋር ትነካላችሁ። ኢንቫይት ሆስትን ስትነኩት ኢንቫይት ምን አለ? ኢንፑት ዩዘር አይዲ ይላቸዋል። ለምሳሌ እዚህ ጋር ለምሳሌ 33 55 792 ብዬ ለቼክአፕ የራሴን አስገባውኝና ልሞክረው ነው። ይሄን ሳስገባው ቼክ ይበለው ይለኛል። ከዛ ቼክ ስለው ምን ይለኛል? እዚህ ጋር ቃል ኪዳን ብዙዬ ይሄ ቃል ኪዳን ብዙዬ ምን ብለው ኢንቫይት በለው ይለኛል። አሁን ይሄ የኔ ስለሆነ አልለውም። ምክንያቱም ብለው ምን ይለኛል? ኦልሬዲ ጆይን አን ኤጀንሲ ካለው ምን ይላቸዋል? ኦልሬዲ ኤጀንሲ አለው ይላቸዋል። በዚህ ሰዓት ከሌለው ግን ኢንቫይት ስትሉት የት ይገባለታል? ሰውየው ጋር ራሱ እዛኛው እናንተ ልታመጡት የምትፈልጉት ሰው ላይ ሜሴጅ ጋር ይገባለታል። ለምሳሌ ሜሴጅ ላሳያችሁ። እዚህ ጋር ሜሴጅ አለ። ከሚቀጥሎ ሜሴጅ ላይ ገብቶ ለምሳሌ እዚህ ጋር ማሂ ጸጋይም ትላለች። ለምሳሌ ምን አለ እዚህ ጋር ቆይ ይቅርታ፣ ለምሳሌ ማን አለ መሰላችሁ? ሀገሬ የሚል አለ። ሀገሬ መጀመሪያ እዚህ ጋር የምትመለከቱት መጀመሪያው ላይ ልካልኛለች ቴክስት አግሪና ሪፊውዝ የሚል ይመጣል። አግሪ የሚለውን ትጫናላችሁ ማለት ነው። አግሪ የሚለውን ስትጫኑ ምን ይመጣል? ኦልሬዲ ወደ እናንተ ሆስት መጧል። ከዛ ትመለሱና ራሳችሁ ኤጀንሲ የሚለው ላይ ሆስት ነምበሩን ቼክ ታደርጋላችሁ። ሆስት ነምበሩ ምን ይላል ማለት ነው? ይመጣል ማለት ነው። ይሄን ካረጋገጣችሁ በኋላ ሰውየውን ወደ ምን ማድረግ ትችላላችሁ? አሻራ መስጠት፣ ኤጀንሲ ማድረግ ትችላላችሁ ማለት ነው። ግን ኤጀንሲ ስታደርጉ የሚሰራ ደንብ ቲም የሚዘረጋ ቲም የሚገነባ ሰው መሆን መቻል
አለበት ማለት ነው። በዚህ ልክ አድርጋችሁ በደንብ ስሩ። አመሰግናለሁ። ሰው እንዴት ይጠለፍብናል፣ ከጠለፈብንስ እንዴት እንመልሳለን የሚለውን እንትን ማድረግ አለን። አግሪ ካለ በኋላ ግን በምን መንገድ መመለስ እንችላለን የሚለውን ደግሞ ቸክ እናድርግ። ምናልባት ሰውየው አግሪ ብሎ ከሆነ አሁን ቅድም ያልኳቸው ሌላ ሰው ጠልፎት ወይም ደግሞ ሆስት ነበሩ እናንተ ጋር ካልመጣላችሁ ነው። አግሪ ብሏቸው ሰውየው ሆስቱ ወደ ሌላ ሰው ሄዶ የሌላ ሰው አግሪ ካለ ግን ሄድ ቸክ ታደርጋላችሁ። ሆስት ሴንተር ጋር ትገቡና ቸክ ታደርጋላችሁ። ሆስት ሴንተር ጋር ቸክ ስታደርጉ እዚህ ጋር ሬሾ ምልክት አለች። አሁን ለምሳሌ 14.3 ዩቲሲ 5/30 የሚል አለ እዚህ ጋር። ከዛ በቀኝ በኩል ቃል ኪዳን ብዙ ይላል። አሁን ከዚህ ፊት ለፊት የእናንተን ምን ያመጣላችኋል? የወሰደውን ሰው እዚህ ጋር ያመጣለታል ማለት ነው። ያንን ስትጫኑት እዚህ ጋር ኮንፊርም ይላል ወይም ደግሞ ሪሙቭ አድርጉ የሚል ይመጣል። ሪሙቭ ስታደርጉት ያ ሰው ምን ይላል ማለት ነው? ሪሙቭ ይሆናል ማለት ነው። በዚህ ልክ የተጠለፈባችሁን ሰው ማምጣት ትችላላችሁ። ይሄንን ይመስላል ማለት ነው። አብዛኞቻችን ሲስተሙን እንደ ቀላል አድርገነው ወይም ደግሞ እንደ አፕሊኬሽን ቆጠረ ነው በቀላል መንገድ እንዳናየው በጥንቃቄ መስራት መቻል አለብን። ምክንያቱም እናንተ ከዚህ በኋላ እድሜ ልካችሁን ልትሰሩበት የምትችሉ የሚገርም ቢዝነስ ፕላትፎርም ነው። ነገ ከነገ በኋላ ይሄ የእናንተ ሀብታችሁ ነው፣ የእናንተ ሲስተማችሁ ነው፣ የእናንተ ድርጅታችሁ ካምፓኒያችሁ ነው። ትልቅ ደረጃ የምታደርሱበት ከዚህ ስር ያለው ወይም ደግሞ ሲስተም ስትገነቡ ፋውንዴሽኑ መጀመሪያው ላይ ከተበላሸ መጨረሻው ያ ስለማያምር መጨረሻ ላይ ጥንቃቄ ያደረገ ሰው ደግሞ እስከ መጨረሻውም እየተጠነቀቀ ሲስተሙን በትክክለኛ እና ባልተሳሳተ መንገድ በትክክለኛ መንገድ መገንባት ይችላል ማለት ነው። ከኔ ጋር የነበረ ቆይታ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር አድርጉ። እናመሰግናለን። ቴንኪው